አብዛኞቻችሁ ላይቭ ላይም በውስጥም ትጽፉልኛላችሁና ስኪን ኬር ሩቲንሽ ምንድነው ትሉኛላችሁ። ለመናገር እኔ በጣም ሰነፍ ሴት የምባል አይነት ሰው ነኝ። ስለ ቆዳዬ ብዙም ኬር ማድረግ አይነት ሰው አይደለሁም። ዛሬ ግን ያንን ስንፍናዬን ወደ ጎን አድርጌ በጣም ብዙ የስኪን ኬር ፕሮዳክቶችን ገዝቻለሁ ለእናንተ እያሳየሁኝ። ዛሬ ገና ነው የምጀምረው። ለውጡን አብረን የምናየው የሆነ ታጠቢያ የገዛሁት ሴቴላ ነው። ይሄ ደግሞ ሴረም ነው። እቺ ደግሞ ሰንስክሪን ነች። ይሄ ደግሞ ክሬም። እነዚህ አራቱ እንዳለ ለፊት የገዛሁት ላይመቸኝም ሊመቸኝም ይችላል ብዬ ለመሞከር ያክል አንድ ማስክ ገዝቻለሁ። ግን ዛሬ አልሞክረውም፣ ግን ስሞክር አሳያችኋለሁ። ከዛ ደግሞ ሰውነቴ በጣም 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 ድራይ ነው ከምነግራችሁ በላይ በጣም ድራይ ነው። በቃ እንደማደርገው ግራ ገብቶኝ ይሄንን ሎሽን ገዝቻለሁ። ሻወር ወስጃለሁ። ፊቴን ልታጠብ። ኦሪጂናል የኮሪያን ፕሮዳክቶችን ከፈለጋችሁ ከስራ አካውንቷን ሜንሽን አድርግላችኋለሁ። የፈለጋችሁትን ነገር ኦርደር ማድረግ ትችላላችሁ። ዛሬ የገዛኋቸው ስኪን ኬር ፕሮዳክቶች በጠቅላላ ኦሪጂናል የኮሪያን ፕሮዳክቶች ናቸው። የኔ ስኪን ታይፕ ኮምቢኔሽን ነው እና በዛ መሰረት ነው ታዲያ እነዚህም ፕሮዳክቶችን የገዛሁት። የማታውን ስኪን ኬር ሩቲኔን እንዳያችሁት ነው። ፊቴን እታጠባለሁ፣ ከዛ ሲረም እቀባለሁ፣ ከዛ ክሬም ተቀብቼ መተኛት ብቻ ነው። ለገላዬ የገዛሁት ሎሽን በጣም ነው ሞይስቸራይዝ የሚያደርገው። እንደምታዩት ገላዬ ራሱ ገና ካሁኑ ግሎ እያደረገ ነው። ፊቴ ላይ የማያቸውን ለውጦች ደግሞ በየጊዜው አፕዴት አድርጋቸዋለሁ። አድራችሁ የማታውን ስኪን ኬር ሩቲኔን አሳይቻችኋለሁ። አሁን ደግሞ ስራ ልወጣ ነው። የጠዋቱን የማሳያችሁ። የማታው ስኪን ኬር ሩቲኔ ከጠዋቱ ጋር የሚለያየው ሰንስክሪን ብቻ ነው። ጠዋት ላይ አድ የማደርገው እና ሰንስክሪኑን እንዴት እንደወደድኩ ልነግራችሁ አልችልም። እንደምታዩት ምንም ነጭ የሚሆን ነገር ፊታችሁ ላይ አይቀርም። ታዲያ ኦሪጂናል የኮሪያን ፕሮዳክቶችን ከፈለጋችሁ ከስር ቲክቶክ ፔጇን ሜንሽን አደርግላችኋለሁ። ከላይ ደግሞ ስልኳን አስቀምጥላችኋለሁ። ባይ